bucks to make could bankrupt the richest country on earth. እሺ አሁኑኑ የምታደርገውን ሁሉ አቁምና አንድ ጥያቄ ልጠይቅህ። ወደ $50 በሚጠጋ አነስተኛ ወጪ የሚሰራ አንዲት ትንሽ የወረቀት አውሮፕላን የሚያክል ድሮን በምድር ላይ ያለን እጅግ ባለጸጋ አገር ሊያከስር ይችላል ብለስ? አንተም ይህ እስካሁን የሰማው ትልቁ ሞኝነት ነው ትለኝ ይሆናል። መብት ነው። ነገር ግን ይህ ነገር አሁን በገሃዱ ዓለም እየተከሰተ ነው ብለስ? በፊልም ወይም በቪዲዮ ጌም ሳይሆን በተጨባጭ እውነት። The world, there is a country called Iran. Iran is not rich. Iran is not the biggest military power. ኢራን የምትባል ሀገር አለች። ኢራን ሀብታም አይደለችም። ትልቅ ወታደራዊ ኃይልም የላትም። ኢራን ዘመናዊ ጄቶች፣ የአውሮፕላን ተሸካሚ መርከቦች ወይም የጠፈር ሌዘር መሳሪያዎች የሏትም። ነገር ግን ኢራን አንድ እቅድ አላት። በጣም ብልህ፣ ድብቅና ቀላል ከመሆኑ የተነሳ በታሪክ የዓለማችን ቁጥር 1 ሀያል ሀገር ለሆነችው ለአሜሪካ ትልቅ ራስ ምታት ሆኖባታል። የሚገርመው ደግሞ መላው እቅድ የሚጀምረው ያገለገለ መኪና ከሚሸጥበት ዋጋ ባነሰ ወጪ በሚሰራ ትንሽ ድሮን ነው። የሚገርም ይመስላል አይደል? እስቲ ላብራራላችሁ። Let me break it down for you. Here is the topic in one breath. Iran does not want to beat America with muscles. Iran wants to beat America with math. ጉዳዩን በአንድ ትንፋሽ ስገልጸው እንዲህ ነው። ኢራን አሜሪካን በጡንቻ ሳይሆን በሂሳብ ማሸነፍ ትፈልጋለች። ጨዋታው ይኸው ነው። ይህ የጡንቻ ሳይሆን የአእምሮ ፍልሚያ ነው። እናም እውነቱን ለመናገር ኢራን በጣም በብልህነት እየተጫወተች ነው። እንዴት እንደሆነ ላሳያችሁ። የትዕይንቱ ኮከብ የሻሄድ ድሮን። ድሮን ሲባል ወደ አእምሮአችሁ የሚመጣው ሰዎች ፓርክ ውስጥ ቪዲዮ ለመቅረጽ የሚጠቀሙባቸው ትንንሽ በራሪዎች ሊሆኑ ይችላሉ። ሻሄድም እንደዛው ነው። ብቻ እሱ ቡም ብሎ ይፈነዳል። እያንዳንዱ የሻሄድ ድሮን $50,000 ገደማ ያወጣል። በወታደራዊ ስሌት ይሄ የከረሜላ ሳንቲም ማለት ነው። ሌሎች ፌራሪ ሲገዙ አንተ ከረሜላ እንደመግዛት ነው። አንዳንድ ትርኢቶቹማ እስከ $35,000 ድረስ ዝቅ ይላሉ። ኢራን በቀን 500 የሚሆኑ ድሮኖችን ታመርታለች። 500 በየቀኑ። በአሁኑ ወቅት ባለሙያዎች እንደሚገምቱት ኢራን 80,000 የሚሆኑ ድሮኖች ዝግጁ አድርጋለች። እነዚህ ድሮኖች መጫወቻ አይደሉም። አንዲት ሻሄድ ድሮን የነዳጅ ማውጫን፣ የውሃ ፋብሪካን ወይም ትልቅ ሆቴልን ማውደም ትችላለች። በጣም ትናንሽ ስለሆኑ በተራ የጭነት መኪና ላይ ብዙዎቹን ጭኖ በማንኛውም ቦታ መደበቅና ማስወንጨፍ ይቻላል። እንግዲህ ኢራን ርካሽ፣ ለመስራት ቀላልና በቀላሉ ሊደበቅ የሚችል በሺዎች የሚቆጠሩ ጊዜያት ደጋግማ ልትጠቀምበት የምትችለው መሳሪያ አላት። ታዲያ አሜሪካ ይህንን እንዴት ትከላከላለች? And thousands of times. Now, how does America defend against this? America uses something called THAAD. That stands for Terminal High Altitude Area Defense. አሜሪካ ታድ የሚባል ነገር ትጠቀማለች። ትርጉሙም ተርሚናል ሃይ አልቲቲዩድ ኤሪያ ዲፌንስ ማለት ነው። ትልቅና የተራቀቀ ስም ነው አይደል? እንደ አንድ ግዙፍ ሮቦት ግብ ጠባቂ አድርጋችሁ አስቡት። በአንድ ቦታ ላይ ይቀመጣል፣ ሰማዩን ይከታተላል። እናም ወደሱ የሚመጣውን ማንኛውንም ነገር ለመተኮስ ይሞክራል። ይህ ደስ የሚል ይመስላል፣ ግን ችግሩ እዚህ ጋር ነው። እያንዳንዱ የታድ ሚሳኤል ዋጋው $1 ሚሊዮን ገደማ ነው። $1 ሚሊዮን። እስቲ በምስል አስቡት። $50,000 ድሮን ወደ እናንተ እየበረረች ትመጣለች። እናንተ ደግሞ $1 ሚሊዮን ሚሳኤል ተኩሱባታላችሁ። ይህ ልክ ትንኝን ለመግደል በአልማዝ የተለበጠና ውድ ሰይፍ እንደመጠቀም ነው። ግን ቆዩ፣ ከዚህም የባሰ አለ። እነዚህ ሚሳኤሎች አንዳንዴ ይሰጣሉ። ስለዚህ በአንዲት ድሮን ላይ 2 ወይም 3 ሚሳኤሎችን መተኮስ ሊያስፈልጋችሁ ይችላል። ይህ ማለት አሜሪካ በ$50,000 የተሰራን የኢራን ድሮን ለማስቆም ከ2 እስከ $3 ሚሊዮን ልታወጣ ትችላለች ማለት ነው። ይህንን በልጆች ቋንቋ እንግለጸው። ጓደኛ በውሃ የተሞላ ፊኛ ወረወረብህ እንበል። ያ ፊኛ ለእሱ 10 ሳንቲም ብቻ ነው የወጣበት። አንተ ደግሞ ፊኛውን ለመከላከል 500 ብር የሚያወጣ በወርቅ የተለበጠ ጋሻ ትጠቀማለህ። ደግሞ አንዳንዴ ጋሻው ባሰበው ልክ አይሰራም። ስለዚህ ለአንድ ፊኛ 2 ወይም 3 ጋሻዎች ያስፈልገዋል። ታዲያ መጀመሪያ ማን ነው ገንዘቡ የሚያልቅበት? ግልጽ ነው፣ አንተ ነህ።
በትክክል የሆነው። እና ደግሞ አንድ ሌላ ነገር፣ የታድ ሲስተም በጣም ግዙፍ ነው፣ እጅግ በጣም ግዙፍ። በቀላሉ ወዲያ ወዲህ ሊንቀሳቀስ አይችልም። ዝግተኛ ነው። እንደ አንድ ትልቅና ወፍራም ኢላማ ዝም ብሎ እዚያው ቁጭ ይላል። ስለዚህ ኢራን እነዚህ ሲስተሞች የት እንዳሉ በቀላሉ ለይታ በማወቅ በቀጥታ ልታጠቃቸው ትችላለች። አንዱ ሲስተም ሲወድም ደግሞ በመቶ ሚሊዮኖች የሚቆጠር ዶላር በአንዴ ኡፍ ብሎ በኖ ጠፋ ማለት ነው። ነገሩን በቀላሉ እንየው። የኢራን ድሮኖች ርካሽ፣ ጥቃቅንና በሺዎች የሚቆጠሩ ናቸው። የአሜሪካ መከላከያ ሚሳኤሎች ደግሞ እጅግ ውድ፣ ዝግተኛና አንዳንዴም ይስታሉ። ኢራን $1 በምታወጣበት ቁጥር አሜሪካ $60 ታወጣለች። የገንዘብ ጨዋታውን ኢራን ታሸንፋለች። አሁን እውነተኛው ታሪክ የሚጀምረው እዚህ ጋር ነው። ምናልባት ቆይ ግን አሜሪካ ብልህናት እኮ ጨረቃ ላይ አርፋለች፣ አይፎንን ፈጥራለች። ለምን ታዲያ እነሱም ርካሽ ድሮኖችንና ርካሽ መከላከያዎችን መስራት አይችሉም ብላችሁ ታስቡ ይሆናል። ጥሩ ጥያቄ ነው። And the answer is kind of sad, kind of funny, and kind of scary. It all goes back to something called the Cold War. መልሱ ደግሞ ትንሽ የሚያሳዝን፣ ትንሽ የሚያስቅ እና ደግሞ ትንሽ የሚያስፈራ ነው። ሁሉም ነገር የቀዝቃዛው ጦርነት ወይም ኮልድ ዋር ወደሚባለው ጊዜ ይመለሳል። የቀዝቃዛው ጦርነት አሜሪካና ሩሲያ በመካከላቸው የትኩረት ሽቅድምድም ውስጥ የነበሩበት እንደ 50 ዓመት የፈጀ ረጅም ጊዜ ነበር። ሁለቱም የኒውክሌር መሳሪያዎች ነበሯቸው። መሳሪያዎቹ በጣም ኃይለኛ ከመሆናቸው የተነሳ መላዋን ፕላኔት ሊያጠፉ የሚችሉ ነበሩ። ስለዚህ እርስ በእርሳቸው በትክክል ሊዋጉ አይችሉም ነበር። ምክንያቱም አንደኛው ወገን እውነተኛ ጦርነት ቢጀምር ሁለቱም ወገኖች የኒውክሌር ቦምቦችን ይጠቀማሉ። ሁሉም ሰውም ያድጋል፣ ጨዋታው ያበቃል፣ አሸናፊ የለም። ታዲያ በጦርነቱ ፋንታ ምን አደረጉ? ጡንቻዎቻቸውን አሳዩ፣ ተፎካከሩ። የኔን ግዙፍ የጦር መርከብ ተመልከት ይላል አንዱ። አዎ የኔን ግዙፍ የቦምብ ጣጃት ተመልከት ይላል ሌላኛው። እንግዲያውስ የኔን እጅግ ውድ የሚሳኤል ሲስተም ተመልከት። ልክ ትምህርት ቤት ውስጥ ፈጽሞ የማይጣሉ ነገር ግን ሌላውን ሰው ለማስደንገጥ ትልቅና ውድ የምሳ መያዣ ይዘው እንደሚመጡ ሁለት ልጆች ማለት ነው። መሳሪያዎቹ የተሰሩት ጦርነትን ለማሸነፍ ሳይሆን ሌላኛውን ወገን ለማስፈራራትና ዋው ከዚህ ሰው ጋር ባልጣላ ይሻላል እንዲል ለማድረግ ነበረ። ያ ደግሞ ትልቅ መስራት፣ የሚያብረቀርቅ መስራት፣ ውድ መስራት የሚሉ አስተሳሰብ አሜሪካ ውስጥ ተቀረቀረ። የአሜሪካ የጦር መሳሪያ ዝግጅት መንገድም ሆነ። ነገር ግን ሌላም ምክንያት አለ። ይህኛው ደግሞ አስከፊ ነው። Corruption. See, when the military buys a missile that costs $1 million, a lot of people in the middle... ሙስና። እዩት፣ ወታደሩ $1 ሚሊዮን የሚያወጣ ሚሳኤል ሲገዛ በመሀል ያሉ ብዙ ሰዎች የዚያን ገንዘብ ድርሻ ያገኛሉ። ሚሳኤሉን የሚሰሩ ኩባንያዎች፣ ስምምነቱን የሚያጸድቁ ፖለቲከኞች እና ውሉን የሚፈርሙ ጀነራሎች። ሚሳኤሉ $1,000 ብቻ ቢሆን ኖሮ ድርሻቸው በጣም አነስተኛ ይሆን ነበር። ነገር ግን $1 ሚሊዮን ሲሆን ድርሻቸው ግዙፍ ነው። ስለዚህ በስርዓቱ ውስጥ ያለው ማንም ሰው ርካሽ መሳሪያ እንዲኖር አይፈልግም። ርካሽ መሳሪያ ማለት ለእነሱ አነስተኛ ገንዘብ ማለት ነው። ይህ ልክ አንዱን ሳምቡሳ $500 እንደሚሸጥ የትምህርት ቤት ካፌ ባለቤት ነው። አዎ ነገሩ የማይመስልና አስቂኝ ነው። ነገር ግን እሱ ከፍተኛ ትርፍ ያገኛል። ታዲያ ለምን $10 ለመሸጥ ይስማማል? አይስማማም። $10 ሳምቡሳ በጣም ጥሩ ቢሆን እንኳን አይቀይረውም። አሜሪካም ርካሽ፣ ፈጣንና ቀላል ነገሮች በሚያሸንፉበት ዓለም ውስጥ በውድ በዝግተኛና በሚያብረቀርቁ መሳሪያዎች የታሰረችው ለዚህ ነው። ነገሩን በቀላሉ እንየው። አሜሪካ መሳሪያዎቹን የሰራችው በቀዝቃዛው ጦርነት ወቅት ለማስፈራራት እንጂ ርካሽ የድሮን ጦርነት ለመዋጋት አልነበረም። ደግሞም ተደማጭነት ያላቸው ሰዎች ከውድ መሳሪያዎች ገንዘብ ያገኛሉ። ስለዚህ ማንም ስርዓቱን መቀየር አይፈልግም። ይህ ለራሳቸው የሰሩት ወጥመድ ነው። አሁን ደግሞ አብዛኛው ሰው ሙሉ በሙሉ ችላ ስለሚለው ነገር እናውራ። Water? Yeah, plain old water. The stuff you drink, shower with, and splash your siblings with. ውሃ። አዎ፣ ተራ ውሃ። የምትጠጡት፣ የምትታጠቡበትና ወንድም እህቶቻችሁን የምትረጩበት። በአብዛኛው የዓለም ክፍል ውሃ ትልቅ ጉዳይ አይደለም። ቧንቧ ትከፍታ
ትከፍታላችሁ፣ ውሃ ይወጣል። ቀላል ነው። በመካከለኛው ምስራቅ ግን ውሃ ሁሉም ነገር ነው። አእምሯችሁን የሚያዞር አንዳንድ ቁጥሮችን ልንገራችሁ።